ወደዚህ ውይይት እንኳን በደህና መጡ። የዛሬው የውይይታችን ትኩረት ዲጂታል ኢትዮጵያ 2025 በተሰኘው ታላቅ ሀገራዊ ስትራቴጂ ላይ ነው። ያው የስትራቴጂ ቴክኖሎጂን በመጠቀም ሁሉን አቀፍ ብልጽግናን ለማምጣት ያለመ ነው። ዛሬ የምንመራመረው ማዕከላዊ ጥያቄ ግን ይሄ ነው። ይህ ከፍተኛ የዲጂታል ትራንስፎርሜሽን እቅድ ኢትዮጵያን ወደ ብልጽግና የሚያደርስ ትክክለኛ እና ባለራዕይ መንገድ ነው ወይስ ሰላምና መረጋጋት የሚባሉትን ወሳኝ ቅድመ ሁኔታዎች ወደ ጎን በመተው የምናፈሰውን ኢንቨስትመንት ሁሉ ፋይዳ ቢስ የሚያደርግ እንዲያውም አደገኛ ሊሆን የሚችል የተሳሳተ ስሌት ነው? እኔ በበኩሌ ይህ ስትራቴጂ የኢትዮጵያን የወደፊት ዕጣ ፈንታ ለማረጋገጥ ወሳኝ እርምጃ ነው የሚል አቋም አለኝ። እኔ ደግሞ ከዚህ በተቃራኒው ነው የምቆመው። ይህ ስትራቴጂ ቤት ከመስራቱ በፊት ስለ ቀለም መቀባት እንደማውራት ነው። መሬት ላይ ያለውን የግጭትና ያለመረጋጋት እውነታ ከግምት ያላስገባ፣ በመሰረተ ልማት ላይ ብቻ ያተከረና በዚህም ምክንያት ለውድቀት የተዳረገ ነው ብዬ ነው የምከራከረው። እሺ፣ አቋሜን ግልጽ ላድርግ። ዲጂታል ኢትዮጵያ 2025 ስትራቴጂ ለዘመኑ የተሰጠ ትክክለኛ ምላሽ ነው። ስትራቴጂው ራሱ እንደሚለው ባህላዊ የልማት መስኮቶች እየተዘጉ ነው፣ ነገር ግን በቴክኖሎጂ የሚመሩ አዲስ መንገዶች እየተከፈቱ ነው። ይሄንን መቀበል አለብን። ዓለም እየተለወጠ ነው፣ እኛም አብረን መለወጥ አለብን። እቅዱ በአራት ዋና ዋና ምሰሶች ላይ ነው የቆመው። አንደኛው ግልጽ ነው፣ መሰረተ ልማት። ሁለተኛው ግን አቅም ፈጣሪ ስርዓቶች ይናል። ማለት ይሄ የዲጂታል ኢኮኖሚው ደም ስሮች ናቸው። ለምሳሌ አንድ ሰው በኦንላይን ሲገበያይ ማንነቱን የሚያረጋግጥበት ዲጂታል መታወቂያ እና ክፍያ የሚፈጽምበት የዲጂታል ክፍያ ስርዓት ከሌለ የዲጂታል ኢኮኖሚው ሊንቀሳቀስ አይችልም። ይህ ስትራቴጂ በግብርና፣ በአምራች ኢንዱስትሪና በቱሪዝም ላይ በማተኮር ተጨባጭ ዕቅዶችን አስቀምጧል። ለምሳሌ 5.1 ሚሊዮን ተጠቃሚዎች ያሉት የ828 የአርሶ አደር ስልክ መስመር አለ። ይህ ራዕይ ብቻ ሳይሆን ተግባርም ነው። መንግሥት ከስጋት ተቆጣጣሪነት ወደ ልማት አነቃቂነት መሸጋገሩም ይህንን ቁርጠኝነት ያሳያል። አደጋው ዲጂታል ቴክኖሎጂን አለመጠቀም ነው። ይህንን ዕድል ካልተጠቀምንበት ከታሪክ ባቡር ላይ እንቀራለን። እኔ የምመጣበት መንገድ ፈጽሞ የተለየ ነው። ላነሳው የምፈልገው የኢትዮጵያ ፓራዶክስ ብለን ልንጠራው የምንችለውን ክስተት ነው። ይሄውም ከ2007 ጀምሮ የዲጂታል መሰረተ ልማት እየተሰፋፋ ሲመጣ በተቃራኒው እንደ ጠቅላላ የሀገር ውስጥ ምርት፣ በነፍስ ወከፍ እና የሰው ልጅ የልማት መለኪያ ያሉ የልማት ምጣኔዎች እያሽቆለቆሉ መጥተዋል። ይህ ወሳኝ ጥያቄ ያስነሳል። ቴክኖሎጂ ለማን ነው እየጠቀመ ያለው? ለምሳሌ አንድ ገበሬ የግብርና መረጃ በስልኩ ቢያገኝም በግጭት ምክንያት ማዳበሪያ ገዝቶ ማሳው መድረስ ካልቻለ ያ የዲጂታል መረጃ ምንድነው ጥቅሙ? ችግሩ ቴክኖሎጂው ላይ አይደለም እኮ፣ ችግሩ ያለው አውዱ ላይ ነው። በሀገሪቱ የተሰፋፋው ግጭት መሰረተ ልማቶችን አውድሟል፣ የህዝብ አመኔታ አሞጧል። አንድ ግምት እንደሚያሳየው ግጭቱ ቀጥተኛ ወጪ ብቻ 8.8 ቢሊዮን ብር ደርሷል። ኢትዮጵያ በዓለም ላይ ካሉ እጅግ በጣም ተሰባሪ ከሚባሉ ሀገራት አንዷ ሆና በደካማ መንግስታት መስፈርታ 81.8% ላይ መቀመጧን ስናስብ ይህንን አይነት መጠነ ሰፊ የቴክኖሎጂ ፕሮጀክት ተግባራዊ ማድረግ ምን ያህል ከባድ እንደሆነ ግልጽ ነው። ስለዚህ ማዕቀራዊ መረጋጋት ከሌላ የቴክኒክ አቅም ብቻው ነው ባዶ ነው። ቅድሚያ ለሰላም ነው። ያነሳኸው የግጭት ጉዳይ ከባድ መሆኑን አልክድም፣ ግን መፍትሄው ምንድነው? እጅን አጣፎ መቀመጥ ነው? የመሰረት ስርዓቶችን እንመልከት። ለምሳሌ ዲጂታል መታወቂያ። አሮጌው የቀበሌ መታወቂያ በቀላሉ የሚቃልብ እና ማዕከላዊ መዝገብ የሌለው በመሆኑ ለዲጂታሉ ዓለም አይሆንም። ስትራቴጂው ይህንን በመተካት የዲጂታል ኢኮኖሚውን በር የሚከፍት ዲጂታል መታወቂያን እንደ ማዕዘን ድንጋይ ማስቀመጡ ፍጹም ትክክል ነው። የነገውን ቤት ዛሬ መሰረቱን ቃልጣልን ቤቱ ሊኖር አይችልም። ይቅርታ ግን እዚህ ላይ ላቁመህ። የማዕዘን ድንጋይ ያልከው ነገር እኮ የተሸረሸረ ነው። እስኪ ቁጥሮቹን እንይ። የብሔራዊ ዲጂታል መታወቂያ ምዝገባ ፍጥነት በጣም አዝጋሚ ከመሆኑ የተነሳ እስከ መጋቢት 2025 ድረስ ከአዋቂው ሕዝብ የተሸፈነው 15.5% ብቻ ነው። ይሄ ማለት ከ84% በላይ የሆነው ሕዝብ ከዚህ መሰረት ውጭ ነው ማለት ነው። በዚህ ፍጥነት ከቀጠለ የ2030ን ግብ ማሳካት የቀን ቅዠት ነው። ጥያቄ ይህ ነው፣
ስትራቴጂው ያንን የአፈጻጸም ክፍተት አስቀድሞ አላየውም ነበር ወይ? ራዕይ ብቻውን በቂ ነው? መሰረት መጣል ጊዜ ይወስዳል። የሮም ከተማ በአንድ ቀን አልተገነባች። አዝጋሚ ጅምር የፕሮጀክቱን አስፈላጊነት ውድቅ አያደርግም። መንግስት እንደ የክፍያ መሳሪያ አቅራቢዎች መመሪያ እያሉ አዲስ ተዋያን እንዲገቡ የሚያስችሉ የህግ ማሻሻያዎችን እያደረገ ነው። ዋናው ነገር መጀመሩ ነው። ፍጹም የሆነ ጊዜን መጠበቅ ማለት ፈጽሞ አለመጀመር ማለት ነው። ነጥቡ የጊዜ ጉዳይ ብቻ አይደለም፣ የመተማመንና የተደራሽነት ጉዳይ ነው። ወደ ዲጂታል ክፍያ ስንመጣ ከአዋቂው ህዝብ 19.7% ብቻ ነው የሚጠቀመው። ከዚህ ውስጥ ደግሞ የከፋ የጾታ አለመመጣጠን አለ። 15.4% ሴቶች ሲጠቀሙ የወንዶች መጠን 24.3% ነው። ለምንድን ነው ሰዎች የማይጠቀሙት? በግጭት አካባቢዎች ያለው የጸጥታ ስጋት፣ ዝቅተኛ የዲጂታል ክህሎት እና በመንግስት ላይ ያለው የእምነት ውጥረት ዋና ዋና ምክንያቶች ናቸው። ስለዚህ የምንገነባው መሰረት ሳይሆን ብዙሃኑን የሚያገል ወንፊት ነው። እሺ፣ የመታወቂያና የክፍያ ስርዓት የመሰረት ድንጋይ መሆኑንና ፈተናዎች እንዳሉበት ተረድቻለሁ። ግን ዜጎች እነዚህን መሰረቶች ተጠቅመው ከመንግስት ጋር የሚገናኙበት መንገድስ? ይሄ ወደ ኢ-መንግስት አገልግሎቶች የሚወስደን። እዚህ ላይ ተጨባጭ ለውጥ እያየን ነው። ኢትዮጵያ የመሰረተ ልማት ችግሮች ቢኖሩባትም በተባበሩት መንግስታት የኦንላይን አገልግሎት መለኪያ ላይ ጥሩ ደረጃ እያስመዘገበች ነው። በመቶዎች የሚቆጠሩ የመንግስት አገልግሎቶች ለምሳሌ የንግድ ፈቃድ ማደስን በኦንላይን መስጠት መጀመሩ ቢሮክራሲን ይቀንሳል፣ የንግድ አሰራርን ያሻሽላል። ይሄ ለዜጎችና ለግሉ ዘርፍ ተጨባጭ ጠቀሜታ አለው። ይሄ ነው እንግዲህ የመሰረተ ልማት ቅጀት የምለው። አዎ ከ340 በላይ አገልግሎቶች በቴክኒክ ደረጃ ኦንላይን ሊሆኑ ይችላሉ። ግን ኢትዮጵያ በኢ-መንግስት ልማት ከ193 ሀገራት 169ኛ ደረጃ ላይ ለምን ተቀመጠች? ምክንያቱም የዜጎች የኤሌክትሮኒክ ተሳትፎ 19.3% ብቻ ነው። አገልግሎቱ አለ፣ ተጠቃሚው ግን የለም። ለምን? ምክንያቱም አመኔታ የለም፣ ተደራሽነት የለም፣ ክህሎት የለም። ከሁሉም በላይ ደግሞ የመንግስትን ውጤታማነት ያሽመደመደው የፖለቲካ አለመረጋጋት አለ። እስኪ አንድ ነገር ልንገርህ። ባለፈው ከወላይታ የመጣ አንድ ነጋዴ አዲስ አበባ ውስጥ የንግድ ፈቃዱን በኦንላይን ለማሳደስ ሲሞክር ያጋጠመውን ሰማሁ። የቋንቋው ችግር፣ የኢንተርኔት መቆራረጡ፣ ያጠቃቀሙ ውስብስብነቱ በመጨረሻ በሰው ነው የጨረሰው። ስለዚህ በወረቀት ላይ ያለው አገልግሎትና መሬት ላይ ያለው እውነታ ፍጹም ተለያዩ ናቸው። ያነሳው ታሪክ ልብ ሚነካና ያሉብንን ተጋደሮች የሚያሳይ ነው። ግን የግለሰብ ተሞክሮች የስርዓቱን አጠቃላይ እምብቅ አቅም ሊያሳንሱት አይገባም። እነዚህ የእድገት ህመሞች ናቸው። አማራጩ ምንድን ነው? ሁላችንም እንደምንስማማበት ሙስናና ቢሮክራሲ በነገሰበት የወረቀት ስርዓት ውስጥ መቆየት ነው። ያንን ነው የምንፈልገው። የዲጂታል ስርዓቱ ቢያንስ ግልጽነትና ቅልጥፍናን የማምጣት ተስፋ ይሰጣል። ተስፋ ብቻውን ሆድ አይሞላም። ግልጽናና ቅልጥፍና የሚመጣው ህዝቡ ሲጠቀምበት ብቻ ነው። መንግስት አገልግሎት መስጠት ጀምረ ያለው ይላል። ዜጋው ግን አላምንም፣ አልችልም ወይም አይጠቅመኝም እያለ ነው። በሁለቱ መካከል ያለው ርቀት በጣም ሰፊ ነው። ይህን ርቀት ሳይጠቡ ስለሚቀጥለው ምዕራፍ ማውራት ከባድ ነው። እስኪ ስለሚቀጥለው ምዕራፍ እናውራ። ምክንያቱም ይሄ ስለ መንግስት አገልግሎት ብቻ አይደለም። ይሄ ስለ ኢኮኖሚያችን ህልውና ነው። ስትራቴጂው ለኢትዮጵያ ኢኮኖሚ ወሳኝ በሆኑ ዘርፎች ላይ ተግባራዊ ሊሆኑ የሚችሉ እቅዶችን ያቀርባል። በግብርናው ዘርፍ የአፈርና የአየር ሁኔታ መረጃ የሚሰጡ ሴንሰሮች ምርታማነትን በእጅጉ ሊጨምሩ ይችላሉ። በአምራች ኢንዱስትሪ ውስጥ ደግሞ ቴሌፕሬዘንስ የሚባለውን ቴክኖሎጂ እንውሰድ። ይህ ማለት አንድ የአሜሪካ ገዢ አዲስ አበባ መምጣት ሳያስፈልገው በከፍተኛ ጥራት ባለው የቪዲዮ ቴክኖሎጂ አማካኝነት በሐዋሳ የሚገኘውን የልብስ ፋብሪካ እንደሚጎበኝ ያህል ምርቱን መገምገም ይችላል ማለት ነው። ይህ ለገበያ ትልቅ በር ይከፍታል። እነዚህ የሥራ ዕድል ፈጠራና የኢኮኖሚ እድገት የሚያመጡ ተጨባጭ መንገዶች ናቸው። እነዚህ ዘርፍ ተኮር እቅዶች የተገነቡት መሰረት በሌለው ቤት ላይ ነው። እንዴት ነው የዲጂታል ግብርና ሊያድግ የሚችለው? ግጭት የአቅርቦት ሰንሰለቶችን ሲያበጣጥስ፣ አርሶ አደሮችን ከቀያቸው ሲያፈናቅል። ያ የአሜሪካ ገዢ ቴሌፕሬዘንስ ሊጠቀም የሚችለው የፋብሪካው መብራትና ኢንተርኔት ግንኙነት አስተማማኝ ሲሆን ብቻ ነው። የፖለቲካ አለመረጋጋት ፋብሪካዎችን ሲያውድም የአምራች ኢንዱስትሪው እንዴት ኢንቨስትመንት ሊስብ ይችላል? የጸጥታ ስጋት ጎበኞችን ሲያስፈራ ቱሪዝም እንዴት ሊበለጽግ ይችላል? ስትራቴጂው እነዚህን የዲጂታል መሳሪያዎች ውጤት አልባ የሚያደርገውን ሰፊውን ሀገራዊ ሁኔታ ከግምት አላስገባም።
ቴክኖሎጂ ገለኘና አይደለም፣ ነባራዊ ሁኔታዎችን ያጓላላል። በኢትዮጵያ ሁኔታ ያጓላው ያለው ስብራትና መገለልን ነው። ይህንን መሰረታዊ ችግሮች ሳንፈታ የምናደርገው የቴክኖሎጂ ኢንቨስትመንት እሳቱ ላይ ነዳጅ እንደ መርከፍከፍ ይሆንብናል። የግጭትና የመረጋጋት እጦት ከባድ ፈተናዎች መሆናቸውን ደጋግመው ይገልጻሉ። ይህንን ማንም አይክድም። ሆኖም የዲጂታል ኢንቨስትመንትን ማቆም መፍትሄ አይሆንም፣ እንዲያውም ችግሩን ያባብሰዋል። የዲጂታል መሰረትን አሁን መገንባት ሀገሪቱን ከመልሶ ግንባታና ከወደፊት እድገት ጋር የሚያስተሳስር የረጅም ጊዜ አስፈላጊነት ነው። ዛሬ የምንዘራው ዘር ነገ ሰላም ሲመጣ ፍሬ እንዲሰጠን ነው። የዲጂታል ኢትዮጵያ 2025 ስትራቴጂ ጉዞው ከታሰበው በላይ ከባድ ቢሆንም አሁንም ትክክለኛና ባለራዕይ መንገድ ነው። ተስፋ ቆርጠን መቀመጥ አማራጭ አይደለም። እንግዲህ ውይይታችን እንደሚያሳየው የግጭት እና የመረጋጋት ተግዳሮቶች ከባድ ቢሆኑም ይህንን እንደ ምክንያት በመጠቀም ለወደፊቱ የሚደረገውን የዲጂታል መሰረት ግንባታ ማቆም የበለጠ አደገኛ ነው። እነዚህን ሁለት ነገሮች ጎን ለጎን ማስኬድ አለብን። የዛሬው ኢንቨስትመንት የነገው ሰላም ሲመጣ ለሚኖረን እድገት ወሳኝ ነው። እኔ ደግሞ ምለው ቴክኖሎጂን እንደ ገለልተኛ ነገር ማየት አንችልም። ያለመረጋጋት ችግርን ሳይፈቱ በቴክኖሎጂ ላይ የሚደረግ ኢንቨስትመንት ያለውን የዲጂታል ልዩነት እና ማህበራዊ መገለል ከማስፋት የዘለነ ሚና አይኖረውም። ቅድሚያ መሰጠት ያለበት ለሰላምና ለሕዝብ እምነታ ነው። እነዚህ ሲኖሩ ብቻ ነው ቴክኖሎጂ ሁሉንም ሊያገለግል የሚችለው። ውይይታችን እንደሚያሳየው የኢትዮጵያ ዲጂታል የወደፊቱ ጉዞ ቀላል አይደለም። በስትራቴጂካዊ ምኞት እና በመሬት ላይ ባለው እውነታ መካከል ጥልቅ እና ውስብስብ ውጥረት አለ። አዎ፣ ሁለታችንም በጉዳዩ አስፈላጊነት ላይ ብንስማማም ስለሚበጀው መንገድና ቅደም ተከተል ላይ ያለን ልዩነት ሰፊ ነው። ይህ ደግሞ አድማጮቻችን የራሳቸውን መደምደሚያ ላይ እንዲደርሱና እንዲያስቡበት በር ይከፍታል ብዬ አምናለሁ።